there are some እንትኖች አሉ እነዚህ ላይ ፈጠን ብዬ መሄድ ይችላል ችግር የለውም ሶ ለምሳሌ አንድ እንደዚህ አይነት ብታዩ እንደዚህ አይነት ጥቃት የደረሰበት ሰው ብታዩ ምን ሊመስላችሁ ይችላል ሜቢ መናገር ይችላል ችግር የለውም እንደዚህ አይነት ጥቃት ልብስ ከፍታችሁ ስታዩ ከኋላ እንደዚህ አይነት ነገር ብታዩ ይሄ ምን አይነት ላሰሬሽን ነው anyone you can speak መናገር ትችላላችሁ ግልጽ ነው ጥያቄ ይሄ ወንድ ወይ ሴት ልትሆን ትችላለች ልብስ ገልጻችሁ ብታዩና እንደዚህ አይነት ላሰሬሽን ብታገኙ ምንድነው የምታስቡት ለምሳሌ ይቺ ልጅ ሴት ብትሆን ጥቃት የደረሰባት አልጋ ላይ ፍራሽ ላይ ምናምን ለምን እንጠብቃለን አንጠብቅም አይደል ይሄ it is rough abrasion on the rough road surface ነው ማለት ነው usually abrasion on the rough road surface ይቺ ልጅ ጥቃት የደረሰባት ወይ ጫካ ላይ ሊሆን ይችላል ወይም ደግሞ መሬት ላይ ያንፏቀቀ ነበር ማለት ነው ስለዚህ ምን ማለት ነው የደረሰ የሚለውን ነገር ሊያሳየን ይችላል ማለት ነው ይሄኛው ደግሞ ምን ያሳየናል ለምሳሌ አንድ ሰው ሊመታ ሲል እጁን ነው አይደል ለመጀመሪያ የሚሰነዘረው ስለዚህ ይሄ ምንድነው ይባላል ዲፌንሲቭ ላሰሬሽን ይባላል ስለዚህ ይሄ ወንድም ሴት ጥቃት የደረሰበት ሰው ነው ምን አለው ተያይዞ ያለ ፊዚካል ኢንጁሪ አለ የሚለው ነገር በደንብ ያሳየናል ማለት ነው ይሄ ምን አይነት ሃይመን ያለው ቅድም ምን አይነት ሃይመን ያለው ቅድም ከገለጽናቸው ውስጥ ከኔ ጋር መሆናችሁን ማቀው እንደ አይነት ጥያቄዎች ስትመልሱልኝ ነው anyone excellent that is fimbriated hymen excellent fimbriated hymen ይባላል fimbriated hymen ማለት ኢስትሮጂኔትድ የሚባለው ቅድም ያልነው ማርገዝ መውለድ የሚችሉ የወር አበባ የሚያዩ ያላቆሙ ሴቶች የሚሏቸው ሃይመን ነው excellent this fimbriated hymen ይባላል ይሄ ስንት ኦክሎክ ላይ ነው ሃይመን ብሬክ ያደረገው ሃይመን የምንገልጸው በሰዓት ነው እንደ ቀስቱን ካያችሁት ይሄ 12 ሰዓት ነው ይሄ 3 ሰዓት ነው ይሄ 6 ሰዓት ነው ይሄ 9 ሰዓት ነው አይደል ስለዚህ ይሄ 7 ኦክሎክ ያው ሚድዋይፍ ስለሆነ እናቀዋለን ኢፒዞቶሚ የምንሰራበት ቦታ ሚዲዮ ላተራል ማለት ነው ስለዚህ ይሄ 7 ኦክሎክ ቲር አለ ማለት ነው ኦልዌይስ ስንገልጽ ሪፖርት ስንጽፍ በኦክሎክ ነው የምንጽፈውና እኔ ማስታውሰው አንድ ሴት ለሊት 5 ሰዓት ላይ ጥቃት ይደርስባታል ከዛ ለፖሊስ አሚን ለፍርድ ቤት መረጃ ይጻፋል 7 ኦክሎክ ላይ ብሬክ አለ ተብሎ ከዛ ጉቦ የበላ ዳኛ ያጋጠመንና ምን እንዳደረገ ታውቃላችሁ እቺ ልጅ ማን የደፈራት እናንተ ናችሁ ወይስ ማን ነው ልጅቷ ተደፈረች የምትለው 5 ሰዓት ነው እናንተ ደግሞ ተደፈረች የምትሉ 7 ሰዓት ነው ምናምን ብሎ ተነግሮን ያውቃልና ፍርድ ቤት ክቡር ዳኛ 7 ሰዓት ማለት የሃይመኑን የሚገልጸው እንጂ ጥቃት የደረሰበትን አይደለም ብለን ዲፌንድ አድርገናል ምን ለማለት ፈልጌ ነው ሃይመን የምንገልጸው ምንድነው በኦክሎክ ነው ኦልዌይስ ግን ፍቃደኝነት የሌለው ሴክሹዋል ኮንታክት ሬፕ ካለ ብሬክ የሚያደርገው ፖስቲሪየር ሃይመን ነው አይደር 5 ኦክሎክ 6 ኦክሎክ 7 ኦክሎክ or 8 ኦክሎክ ኮንሴንሹዋል ካልሆነ ፖስቲሪየር ሃይመን ብሬክ እንደሚያደርግ እንድታውቁ ስለፈለኩኝ ነው ይሄ ደግሞ ምንድነው ጥቁሩ ቫጂናል ካናል ነው ነጩ ሃይመን ነው this so called ካራኒኩሌ ይባላል ሬመናንት ሃይመን ፍሪኩዌንት ሴክሹዋል ኮንታክት ያላት ሴት ሚኖር ሃይመን ይሄኛው ካራኒኩሌ ይባላል ይሄ ደግሞ ዩዥዋሊ ምንድነው ሃይመን ነው ቦዝ ሚዲዮ ላተራል ራይትም ሌፍትም ማለት ነው 5 ኦክሎክ እና 7 ኦክሎክ አለው with perineal body laceration ይሄ ምን ይባላል posterior forciate laceration ይባላል that's very very important እንዳልነው ቲፒካል ነው forceful ሃይመን ካለ አይ ሚን ብሬክ ካለ posterior ሃይመን ነው ብሬክ የሚያደርገው ይሄ ብሩዝድ ሃይመን ነው ብሩዝድ ሃይመን ማለት ምንድነው የተሞከረ ፔኔትሬት አልተደረገም ግን የተሞከረ የሞከረም የደፈረም ኦልሞስት አንድ አይነት ነው ቅጣቱ ብሩዝድ ሃይመን ይሄ ደግሞ ምንድነው አናል ላይ there is perineal laceration አለው ትንሽ laceration አለው ያው ሃይመኑ ኢንታክት ይመስላል ግን there is erythematic አለው there seems penetration አለው ይመስላል it's perineal bruising and laceration አለው ማለት ነው ይሄ ደግሞ ምንድነው አንዳንድ ሰዎች ሰውነታቸው ሲነካ የሚቆጣ ሰዎች አሉ ምልክት የሚያወጣባቸው አይደለ ስቆነጥጧቸው ለተወሰነ ጊዜ ሰውነታቸው ላይ ምልክት የሚያወጡ ሰዎች አሉ ሶ እንደነዚህ ይሄ ምንድነው ወንድ ሊሆን ይችላል ሴት ሊሆን ይችላል ይሄ ጥቃት የደረሰበት ሰው እጁ ተይዞ ነው ከላይ ስለዚህ ምን አለው ማለት ነው ይሄ ፊንገር ቲፕ የጣት ምልክት ነው ሶ እነዚህ ነገር ማየት በጣም ያስፈልጋል ማለት ነው the other very important thing is trim liner ይባላል trim liner ማለት በቀበቶ የተገረፉ ይሄ ፊዚካል ቫዮሌሽን አለ የሚለው ነገር በደንብ የሚያሳየን ነው and other very important ይሄ ደግሞ the upper lower lip ላይ
ፎርስፉል የሆነ ኦራል ኢንተርኮርስ አለ ማለት ነው። በነገራችን ላይ አሁን ጥቃቱ በጣም ሰፊ ሆኗል። በነገራችን ላይ ያው ፖለቲካይዝ እንዳታደርጉኝ፣ ያው ከሌባና ከፖሊስ ጥሩ ፈጣን አእምሮ አለው ያለው ሌባው ነው አይደል? ባይ ዲፎልት ምን ለማለት ፈልጌ ነው፣ ከጥቃት አድራሽ ከፐርፔትሬተር እና ከኛ ደግሞ ጥሩ ጭንቅላት ያለው ፐርፔትሬተሩ ነው። ድሮ የነበረው ጥቃት ምን ነበረ? ቫጂናል ነበረ፣ ኢን ኤንድ አውት። ሃይመን ኢንታክት መሆኑን ስናረጋግጥ ቅባት መጠቀም ጀመሩ። ነው ቅባት ከተጠቀሙ ሶ ፈርም ቼክ ማድረግ ስንጀምር፣ አሲድ ፖስት ቼክ ማድረግ ስንጀምር ደግሞ ምን ማድረግ ጀመሩ? እሱን ተውና ወደ ኦራል ኢንተርኮርስ ሄዱ። ኦራል እስከ ቅርብ ጊዜ ድረስ እንቸገር ነበረ ለማግኘት 14 hours up to 3 days ሊቆይ ይችላል። እስከ 14 hour አካባቢ ይቆያል ስፐርም ሴል 14 hour አካባቢ ቫጂናል ነው ስትሪት። ከዛ ኦራል አናል ኢንተርኮርስ ተቀየረ። አናል እስከ ቅርብ ጊዜ ድረስ እንቸገር ነበር። አናል ኢንተርኮርስ ላይ ዩዥዋሊ ስፔኩለም እናያለን። ሶ አኖስኮፕ ምናምን ነው። አኖስኮፕ ብዙ አቬለብል አይደለም እና ዲፊካልት ነበረ። ዴን ከስቱል ኤግዛሚኔሽን ስፐርም ማግኘት ስንጀምር ደግሞ ማለት ስሜቱ የሚጨርሰው በመንከስ ብቻ ነው። ምንም ሃይመን አይነካ ምን አይነካ፣ ግን በመንከስ ብቻ ስጋዊ ፍላጎትን መጨረስ ኢራቲፊኬሽን ይባላል። አሁን ደግሞ ብሶ ወደ ምን ሄደ? ወደ ኦንላይን ሃራስመንት ደግሞ መጥቷል። ስለዚህ ጥቃቱ እየዘመነ መጥቷል እና እኛም እውቀታችንን ፕራክቲሳችንን ምን ማድረግ አለብን? ማዘመን አለብን ማለት ነው። ለማንኛውም ይሄ ብሩዲንግ ኦን ዘ አፐር ሎወር ሊፕ ያሳያል ማለት ነው። ይሄ ደግሞ ቻይልድ ፊዚካል አቢዩዝ ነው። ያው ስለ ወንድ ነው አናሎ ማየት አንችልም አሁን ራይት ናው የምናየው፣ ግን ኢኪሞሲስ አለው፣ ላሰሬሽን አለው። ስለዚህ ይሄ ምን ያሳየናል? ቻይልድ ፊዚካል አቢዩዝ ያሳየናል ማለት ነው። ይሄ ሜል ያመጣሁት ይሄንን ፒክቸር ለምንድን ነው? we don't know the exact happening አናል ስፊንክተር እንዴት ነው የሚለው ነገር አናውቅም፣ ግን የሱ ምንድን ነው የሚለውን አናውቅም። ግን ምን ለማለት ፈልጌ ነው ደሪስ ያው ቁስል ሲድን ይሆናል ይጠቁራል፣ ቁስል ሲድን ያሳክካል። ስለዚህ ምን አይነት አባባል አለ? አንድ ወንድ ወይም ሴት አናል ኢንተርኮርስ ከጀመረች ሁልጊዜ አምጪ አምጪ ይላታል፣ ትፈልጋለች፣ ትል ይፈጥራል፣ አለበለዚያ ምናምን የሚባል ነገር አለ። ለበጎ ነገር ሁሉ መቼም እንደዚህ ብለህ ማጥራት፣ ግን በዚህ ጉዳይ ላይ እኔ ትሬኒንግ ሁሉ ኦልሞስት አሶሳ ኦር መቀሌ ኦር ሁሉም ቦታ እንደዚህ ጥቃት ከደረሰበት ይለካል፣ አለበለዚያ አጥንት ይፈጥራል፣ አለዛ ይተላል፣ አለዛ እንዲያደርጋል የሚባል ነገር አለና ውሸት ነው። የእኛን ፊዚዮሎጂ ነው የሰረቁን ሰዎቹ። የተሰረቅነው የእኛን ፊዚዮሎጂ ነው። ከናል አንፃር ስናየው አናል ጠባብ ነው። ስለዚህ ፔኔትሬሽን ካለ ላሰሬሽን ይኖራል። ያ ላሰሬሽን ሲድን ያሳክካል። ስለዚህ ሲድን ሲያሳክክ ማሳከኩ ምን ብለው ያስቡታል እነሱ? አምጣ አምጣ ይሏል፣ ይፈልጋል የሚል ሜንታሊቲ አለና ይህ መጥፎ አባባልና ከሳይንቲፊክ ባክግራውንዳችን ያፈነገጠ ነው የሚለውን ነገር እንድታውቁት ስለፈለኩኝ ነው ማለት ነው። ግልጽ ነው እስካሁን ያወራነው? ድምጼ በደንብ ይሰማል? ይሰማል ዶክተር? ግልጽ ነው። ሶ ላቦራቶሪ ኢንቨስቲጌሽን ኤንድ ፎረንሲክ ኤቪደንስ ኮሌክሽን ስናይ ደግሞ ኦልዌይስ አሁንም ኢንፎርምድ ኮንሰንት ኢዝ ቨሪ ኢምፖርታንት። ኢንፎርምድ ኮንሰንት ኢዝ ቨሪ ኢምፖርታንት። ሳምፕል ወስደን ብለድ እንወስዳለን፣ ታውቃላችሁ። ዩሪን ለፕሬግናንሲ እንወስዳለን። ስቱል ኤግዛሚኔሽን ስፐርም ሴል አለ የሚለው ነገር ለማየት እንፈልጋለን። ከቫጂናል ዲስቻርጅ የምንወስደው 2 ሳምፕል ነው። አንደኛው ከአውተር ቫጂና፣ ሁለተኛው ከኢነር ቫጂና። ከኩሌሳ ከኢነር ቫጂና ጥግ ስንወስድ ይልድ ቫሊዲቲ ጥሩ ነው፣ ምክንያቱም ያረግብንም ማለት ነው። ሁለቴ ነው ኢንፌክሽን አለ ወይ የሚለው ነገር ለማወቅ ስፐርም ማወቃችን ግድ ለአደር ዲግሪስ ፎር ፎረንሲክ ለፎረንሲክ ይፈልጋል። ፎረንሲክ ኢዝ ቬሪ ቬሪ ኢምፖርታንት ማለት ነው። ስለዚህ ከቫጂናል ካናል ብላይንድ ሊሆን የምንወስደው ከውስጥ ቢሆን ናይስ ነው፣ ምክንያቱም ሊታጠቡ ስለሚችል ድድድ ያየን ነው ማለት ነው። ኢዝ ቬሪ ቬሪ ጥቃት ያደረሰው ነገራችን ጓደኛችን አዲስ አበባ ለስፔሻሊቲ ሊማር ይመጣና ጥቁር አንበሳ ይገባል። ከዛ አንድ ቦሌ አካባቢ ያለ ሆስፒታል ማታ ማታ ፕራይቬት ይሰራል።
ሶ ምንድነው የተፈጠረው ነገር ፕራይቬት በሚሰራበት ሰዓት ላይ ያው ፕራይቬት የሚገባው 11 ተኩል ነው። 11 ተኩል ገብቶ ኬዝ እያየ ነው። ችግሩ ምንድነው? there is so called ቻፔሮን የሚባል ነገር አለ ህክምናው ላይ የምናውቀው። አንድ ሰው ምርመራ ሲያደርግ ሶስተኛ ሰው መኖር አለበት። ነርስ ወጥታለች። በቃ ይቺ ሳትገባ ይቺ ኬስ አለች ክሊያንቷ። ፖሊስ ጣቢያ እሷን ጋንዲ ሆስፒታል ይወስዳታል። ጋንዲ ሳምፕል ሲወሰድ ስፐርም ፖዚቲቭ ይላል። በቃ ደፍራል ተብሎ ታሰረ። ጥፋቱ የማን የጓደኛችን ነው። ሎስቲክ ስታዩ ብቻችሁን እንዳታዩ ነው አይደል? ሰርድ ፐርሰን ይፈልጋል። the so called ቻፔሮን ይባላል አይደል? ኮንፊደንሻሊቲ ፕራይቬት ስቴት እና ሆስፒታል ዶክተር ወይ ከኛ ኢንተርኔት ይሆን? ዶክተር ኑሩ የዶክተር ይመስላል። ወይስ ኮሙኒኬት እናድርገው በስልክ? ዶክተር ኑሩ I think internet there is like ኢንተርኔት ነው የሚመስለው። እስኪ ቆይ ግን ስላይዱን ባለበት ነው ያለው። ስልክ እየሞከርኩለት ነው። ፕሬግናንሲ ኦከር እንኳን ቢያደርግ ምክንያቱም ፖስት ፒል እርግዝናን 100% ላይከላከል ይችላል። 100% እርግዝናን የሚከላከለው ምንድነው? አዮሲዲም አይደለም። 100% እርግዝናን የሚከላከለው አለመተኛት ነው አይደል? ባይ ዲፎልት እንደምናውቀው ሁሉም ኮንትራሴፕቲቭ ፌል የማድረግ ዕድል ስለሚኖረው ማለት ነው። ስለዚህ ዋንስ ፕሬግናንሲ ኦከር ካደረገ ግን ኦፕሽን ያስፈልጋል። አይደር ተርሚኔሽን በህጉ መሰረት አንቀጽ 525 ወይም ደግሞ ማሳደግም ከፈለጉ መብታቸው ነው። እድሜያቸው ከ18 በላይ ከሆነ አይ ወልደን ደግሞ ለአዶፕሽን መስጠት እንፈልጋለን ካሉን መብታቸው ነው ማለት ነው። ሶ that is very very important ማለት ነው which is ከኮንሰንት ጋር አብሮ የሚሄድ ጉዳይ እንደሆነ ሁላችንም ማወቅ ይኖርብናል ነው። the other issue is ለኤስቲአይ ትሪትመንት ፕሪቬንሽን የምንጠቀመው አንድ አይነት ሜዲኬሽን ስለሆነ ኤስቲአይ ማኔጅመንት እንጀምራለን፣ ፖስት ፒል እንጀምራለን፣ እንዳልነው ፒኢፒ እንጀምራለን። ሶ ሄፓታይተስ ስፔሻሊ ሪሰንትሊ the last 8 years ፔንታቫለንት ቫክሲን ስለሆነ ያለው ህፃናቶች ላይ ያን ያህል ችግር ላይኖረው ይችላል። ግን ለአደር ግን አደልቶች ላይ ግን እንዲያመጣው ከር ካደረገ ጂቢቪ ምን ማድረግ ያስፈልጋል? we can give injects ቫክሲን ሄፓታይተስ ቢ ቫክሲን ወይም ደግሞ ጥቃት አድራሹ ፐርፔትሬተሩ ኢፍ ሰስፔክትድ የሆነ ካለው ሰስፔክትድ የሆነ
ፉልመናሪ ሄፓታይተስ ነገር ካለው ደግሞ ኢሚኖግሎቢን ልንሰጥ የምንችልበት አጋጣሚዎች አሉ። ኤንድ ፕላኒንግ ፎር ሴፍቲ ኢዝ ቨሪ ኢምፖርታንት። ምክንያቱም ሴፍቲ ስንል የት ማስገባት አለብን ብለናል? እንትን ማስገባት ይኖርብናል። ሴፍ ሃውስ ሊያስፈልገን ይችላል። ኤንድ ሰፖርት ኢዝ ቬሪ ቬሪ ኢምፖርታንት ማለት ነው። ክሊር ነው እስካሁን ያወራ ነው? በደንብ ይሰማል? ስንጽፍ ካሁን በኋላ ሬፕ ምናምን አንጽፍም። ሬፕ የህግ ቋንቋ ነው፣ የህግ ቃል ነው። ሬፕ ማለት ምንጽፈው ምን ብለን ነው? there is evidence of ለምሳሌ recent evidence there is evidence of recent sexual intercourse ማለት ሴክሹዋል ኢንተርኮርስ ሪሰንት ኤቪደንስ አለ ማለት ምን አለ ማለት ነው? ሎካል ኢንጁሪ አክቲቭ አለ ፕላስ ሞታይል ስፐርማቶዞ አለ ማለት ነው። የሆነ ሞታይል ስፐርማቶዞ አለ ማለት ነው። there is evidence of recent sexual intercourse ማለት ቀደም እንዳለ ኢንተርኮርስ ማለት ስፐርም ሴል አለ ማለት ነው። there is recent ያለው ለምንድን ነው? ሞታይል የሆነ ስፐርም ሴል ስላለ ነው። ሪሞት ሴክሹዋል ኢንተርኮርስ ማለት ደግሞ when partially healed injury to the genitals anal or oral other body parts are found to have non-motile spermatozoa non-motile spermatozoa ካገኘን ደግሞ ሪሞት ሴክሹዋል ኢንተርኮርስ ይባላል። ስለዚህ አሁን ለምሳሌ አንድ ሴት ጥቃት ደርሶባት ሃይመኗ ብሬክ አድርጎ አክቲቭ ብሊድ እያደረገች ስፐርም ካገኛችሁ ምን ብላችሁ ሪፖርት የምትጽፉት? there is evidence of recent sexual intercourse ተብሎ የሚጻፈው። ግን ስታዩት ፓርሻሊ ሂል ያደረገ ከሆነና ስፐርም ሴል ግን አግኝታችሁ ስፐርሙ ግን በህይወት የሌለ ከሆነ ነን ሞታይል ከሆነ there is evidence of remote sexual intercourse ነው የሚባለው ማለት ነው። same thing recent penetration የምትሉት ምንድነው? ሎካል ኢንጁሪ አለ ግን ስፐርም ሴል የለም ነው። there is local recent injury to the genitals but no spermatozoa spermatozoa የሚባል ነገር የለው። ምን ማለት ነው? ቲፒካሊ ኦከር ፔኔትሬሽን በምንድነው? ስፐርም የሌለው ሰው ደፍሯት ሊሆን ይችላል፣ ወይ ደግሞ ፐርሰን ዌሪንግ ኮንዶም አድርጎ ሊሆን ይችላል፣ ወይ በጣቱ ሊሆን ይችላል፣ ኦር ዲልዶ ይሄ አርቲፊሻል ፔንስ ፔንስል ስቲክ ምናምን ሊሆን ይችላል። ስለዚህ ኢንጁሪ ካለ ስፐርም ከሌለና ኢንጁሪ ካለ ፔኔትሬሽን የሚባለው። ስለዚህ ሪሰንት ፔኔትሬሽን ማለት ሎካል ሪሰንት ኢንጁሪ አለ ማለት ነው፣ ግን ስፐርማቶዞ የለም። ሪሞት ፔኔትሬሽን ማለት ደግሞ ፓርሻሊ ሂል የሚያደርግ ኢንጁሪ አለ ምን ስቲል ስፐርማቶዞ የለም የሚለውን ነገር በደንብ ታሳቢ እንድታረጉት እፈልጋለሁ ማለት ነው። the same thing recent sexual assault ማለት ባይት ማርክ አለ ማለት ነው። there is evidence of recent bite mark on the face, cheeks, neck, breast, nipple but injury to genitals are absent ማህፀን ላይ ኦር ከታች ምንም አይነት ጉዳት አልደረሰም፣ ግን ከላይ ግን ሙከራ አለ ከተባለ there is evidence of recent sexual assault ነው። ምን ማለት ነው? ፔኔትሬሽንም አይደለም ኢንተርኮርስም አይደለም ማለት ነው። there is evidence of remote sexual assault ማለት ደግሞ ፓርሻሊ ሂል ያደረገ ነገር አለ ማለት ነው፣ ግን ጄኒታል ኢንጁሪ አይኖርም። ስለዚህ ሴክሹዋል አሶልት ስንል ጄኒታል ኢንጁሪ ላይ ጉዳት የለም፣ ግን ከሌላው አካል ላይ ጉዳት አለ የሚለውን ነገር ያሳያል ነው። the other very important thing is there is no evidence of vaginal penetration but possibly cannot be done። ለምሳሌ ሃይመኗ ንጹህ ሆኖ ኢንታክት ሆኖ ስፐርም ከውስጥ ምርመራ ወስዳችሁ ዲስቻርጅ ኖርማል ከሆነ አልተደፈረችም ብላችሁ እንዳትልኩ። there is no evidence of sexual penetration or ምናምን but possibility cannot be done። አላየሁም አልታየኝም ተደፍራ ሊሆን ይችላል ብላችሁ መጻፍ ያለባችሁ። ቅድም እንዳልኩት ሃይመን ኢንታክት ነው ማለት አልተደፈረችም ማለት አይደለም። እየሰማችሁ ነው አይደል? በደንብ ዘውጋ ክሊር ነው አይደል? ይሰማል። ፉል ስክሪን አድርጋት ፓወርፖይንት ላይ ስለሚጠፋብኝ ብዬ ነው ቮይሱ። እሺ መቀጠል ይታያል። ሼር አደርጋችኋለሁ፣ ችግር የለውም በኋላ ላይ። ሶ there is እንዳልነው ፔኔትሬሽን ሎካል ኢንጁሪ ብቻ ነው፣ ስፐርም የለም ነው። ስለዚህ እያንዳንዳችን ጂቢቪ የምንሰራ ሰዎች ጥቃት ደርሶባት የምትመጣ ሴት ካለች ከማህፀን ምርመራ ሳምፕል መውሰድ አለብን። ስፐርም ማየት በጣም ቀላል ነው። ላብራቶሪ ጠይቋቸው። እንደው ማሌሪያ ማየት ይከብዳል ይላሉ ላብራቶሪ ቴክኒሽያኖች። ማሌሪያን ማየት ይከብዳል፣ ፒፋልሲፈርም ቢቫይቫክስ ማየት ይከብዳል። ስፐርም ማየት ቀላል ነገር ነው። ስለዚህ በምትሰሩበት ቦታ ኢንስቲትዩሽን ላይ ላብራቶሪ ቴክኒሽያኖችን በደንብ ማናገር ያስፈልጋል ነው። ካላያችሁ አላየሁም ኖሬፕ አይባልም። ኖሬፕ አይባልም። ኖሬፕ የሚለው ቋንቋ ቃል የኛ ቃል አይደለም። ኖርማሊ ሬፕ የሌጋል ቋንቋ ነው። እኛ የምንጽፈው ሪፖርት ላይ ምን ብለን ነው? ምንም ነገር ኖርማል ከሆነ there is no evidence of penetration or intercourse but possibility cannot be ruled። በቃ አልታየኝም ነው። በህግ ቋንቋ ላይ አይታይምና አልታየኝም ይለያያል። አይታይም ማለት ማንም ቢመጣ አያውም ማለት ነው። አልታየኝም ማለት ግን እኔ ባለኝ አይን ሁኔታ ለኔ አልታየኝም ማለት ነው። ስለዚህ ቋንቋ በደንብ መምረጥ ያስፈልጋል የሚለው ነገር ለማስገንዘብ ስለፈለግኩኝ ነው ማለት ነው። ፐርፌክት
ሶ ትሪትመንት ኦን ችልድረን በምናይበት ሰዓት ላይ ኦልሞስት አንድ አይነት ነው። በነገራችን ላይ 5 ቀን ካለፈው በኋላ አንድ ሴት ጥቃት ደርሶባት ብትመጣ ኦልሞስት ኦልድ ሃይመናል ቲር ነው የሚሆነው። ሪሰንት ኤቪደንስ አናገኝም ማለት ነው። ስለዚህ ህፃናት ላይ ግን ኦልሞስት ማኔጅመንቱ አንድ አይነት ነው። የሚለየው ምንድን ነው? የሚለየው ዶዝ ነው አጀስት የምናደርገው። ሄፓታይተስ ከሆነ ዶዝ አጀስት እናደርጋለን። ሜዲኬሽኖችን ዶዝ አጀስት እናደርጋለን። በነገራችን ላይ ፕሬግናንሲ ፕሪቨንት የምናደርገው ቀደም እንዳለ ፖስት ፒል ነው። ፖስት ፒል ከሌለ ግን ምን አለ አማራጭ? አዩሲዲ መጠቀም እንችላለን። በተለይ 5ኛ ቀን ላይ 4ኛ ቀን ላይ ከሆነ አዩሲዲ መጠቀም ይቻላል። አዩሲዲ እንደ ፐርማነንት ኮንትራሴፕቲቭ አይደለም፣ ሎንግ ተርም ኮንትራሴፕቲቭ which is very very effective ነው። እንደ ኢመርጀንሲ ኮንትራሴፕቲቭ ልንጠቀም እንችላለን። ምን አዩሲዲ if she want to have አዩሲዲውን for long time ለመጠቀም የምትፈልግ ከሆነ፣ አለበለዚያ ሪሶርስ ማባከን ስለሚሆን ማለት ነው። the other issue ፖስት ፒል ከሌለ ደግሞ ኦሲፒ ቾይዝ መጠቀም ይቻላል። ሃይ ዶዝ ማይክሮግራሙ ሎወር ነው ያለው ኢስትሮጅን። ስለዚህ ፎርታ ቢአይዲ ጠዋት 4 ፍሬ ማታ 4 ፍሬ ፎርታ ቢአይዲ እንደ ኢመርጀንሲ ኮንትራሴፕቲቭ ያገለግላል። ስለዚህ ህፃናት ላይ ዶዝ ነው አጀስት የምናደርገው የሚለው ነገር ለማሳየት ያህል ነው ማለት ነው። the other very important thing is in humanitarian setting በተለይ አይኖ UNFPA የሚሰራው ሜንሊ in humanitarian setting ላይ አይኖ አውቃለሁኝ በደንብ ሶ በተለይ መፈናቀል ያለበት ቦታ ላይ ቫዮሌሽኖች as 2% ይላሉ። አሁን ከረንት ሊትሬቸሮች የሚያሳዩት ኮመን ነው። ኖርማሊ ኮመን ነው ቫዮሌሽን ዩዥዋሊ አንድ ሪፖርተር ስለሆኑ ነው እንጂ በጣም ኮመን ነው። ስለዚህ መፈናቀል ጦርነት ያለበት ቦታ ላይ ምን የሚባል ጋይድላይን አለ? ሚስፕ ጋይድላይን ይባላል። ሚስፕ ጋይድላይን ማለት ሚኒመም ኢኒሺያል ሰርቪስ ፓኬጅ የሚባል አለ። ሜዲካል ማኔጅመንት ቀደም ያወራነው ሙሉ በሙሉ መሆን አለበት፣ መሰጠት መቻል ይኖርበታል። ግን ሳይኮሶሻል ሰፖርት ግን መሆን አለበት። ሪፈር ነው የምናደርገው። ኦልዌይስ ግን ሪፈር ሲደረግ ምን ይፈልጋል? ኮንፊደንሺያሊቲ ኤንድ ፕራይቬሲ ሜንቴንድ መደረግ አለበት የሚለውን ነገር ነው። the last topic gonna be follow up is very important። ያለ ፎሎ አፕ ጂቢቪ ማከምን ማለት ጥቅም የለውም። ፎሎ አፕ የሌለው ጂቢቪ ማከም ማለት አንድ እግር የሌለውን ወታደር ጦር ሜዳ እንደመላክ ነው። ምንም ጥቅም የለውም። ከጥቅሙ ጉዳቱ ያመዝናል ማለት ነው። ፎሎ አፕ የምናደርገው ምንድነው? ፎሎ የምናደርገው ፊዚካል ኢንጁሪ ፎሎ እናደርጋለን። እንድክ እንደ ሜዲካል ዋርድ እንደምናውቀው ወይንም ደግሞ እንደ ዲያቤቲክ ሃይፐርቴንሽን ሜዲኬሽን ሪፊል ብቻ ማድረግ አይደለም። ጂቢቪ ላይ ፎሎ ይደረጋል። ሜንታል ሄልዝ ፎሎ ይደረጋል። ፊዚካል ኢንጁሪ ፎሎ ይደረጋል። ኤችአይቪ ፎሎ ይደረጋል። ፕሬግናንሲ ፎሎ ይደረጋል። ምንድነው የሚለው ነገር ከረንት ሪኮመንዴሽን የሚሉት ምንድነው? ከ2 ዊክ ሪኮመንዴሽን 2 ዊክ 4 to 6 ዊክ 12 ዊክ እና 24 ዊክ ፎሎ መደረግ አለበት ተብሎ ይታሰባል። ግን አዲሽናል ቪዚት ምን መሆን አለበት? ስኬጁል ሊደረግ የሚችልበት አጋጣሚዎች አሉ ማለት ነው። ግን በእያንዳንዱ ጂቢቪ የራሱ ጋይድላይን አለው። ጂቢቪ የራሱ ፎሎ አፕ ፕሮቶኮል አለው። እሱ ላይ ሪፈር ማድረግ ይቻላል። እያንዳንዱ ፎሎ አፕ ምንድነው ፎሎ የምናደርገው? 2 ዊክ ላይ ምንድነው ፎሎ የምናደርገው? ከ4 ዊክ ላይ ምን ፎሎ እናደርጋለን? 12 ዊክ ላይ ምን ፎሎ እናደርጋለን የሚለው ነገር አለ። አንዳንዴ 24 ዊክ የሚባልበት ምክንያት ምንድነው? እኛ እንደምናውቀው አሁን ኮምቦ ቴስት አለን አይደል? ኤችአይቪ እና ቪዲአርሊንች ሲፊሊስ ቼክ የሚያደርግልን እሱ 6 ዊክ ነው አይደል? ሴሮ ኮንቨርዥን የምናስበው ድሮ 3 ወር ነበር፣ አሁን 6 ዊክ ይነግረናል። ግን ደብሊውኤችኦ ሪኮመንድ የሚያደርገው ሌዛን 1% ኦፍ ኢንዲቪጁዋል በ24ኛ ዊክ ወይንም በ6 ወር ሴሮ ኮንቨርት ሊያደርጉ ይችላሉ ተብሎ ስለሚታሰብ ነው። ስለዚህ ግን አዲሽናል ቪዚት ግን ያስፈልጋል ማለት ነው which is very very crucial። the other very important thing is referral is very important። current recommendation referral ምን ይሉታል? effective referral or warm referral ይባላል። ሪፈር ስናደርግ ዝም ብለን ይውጣልን ተብሎ ጽፈን ቁጭ ማድረግ አይደለም፣ ወይንም ወረቀቱን ሰተን መላክ አይደለም። ሪፈር ስናደርግ በነገራችን ላይ ቫይስ ቨርሳ ከጤና ጣቢያ ወደ ሆስፒታል ሊላክ ይችላል፣ ከሆስፒታል ደግሞ ወደ ጤና ጣቢያ ሊላክ ይችላል። ለምሳሌ እናንተ የምትሰሩበት ሆስፒታል እንዳለ ያለው 8 ቤድ ቢሆንና አክቲቭ ቤድ 8ም ሌበሪንግ ማዘር ቢኖረውና ኢክላምሲያ ቢመጣባችሁ ወይንም ደግሞ ኦብስትራክትድ ሌበር ቢመጣባችሁ ወይም ደግሞ አኪት ፋቲ ሊቨር ኦፍ ዘ ፕሬግናንሲ ቢመጣው ምን ታደርጋላችሁ? ሪፈር አታደርጉም እኮ። ኖርማል ሌበሮቹን ወደ ጤና ጣቢያ ሪፈር ታደርጉና እነዛን ትቀበላላችሁ አይደል? that is the so called referral። ቫይስ ቨርሳ ነው ሪፈራል። ግዴታ ከጤና ጣቢያ ወደ ሆስፒታል መሆን የለበትም። ግን ሪፈር ሲደረግ ግን ሪኮመንዴሽኑ ምንድነው? ሪፈር የሚያደርገው ሰው ስለ ኬዙ በደንብ የሚያውቅ መሆን አለበት። ሐኪሙ አይቶ ሄዶ የፈንጻፍ ማለት አይችልም። ያየው ሰው ነው መጻፍ ያለበት። ሪፈራል በጣም ትልቅ ጋፖች አሉ በእኛ ሀገር ላይ። አንደኛ ለምሳሌ እንደው አንድ ሌበሪንግ ማዘር ሪፈር ሲደረግ በአምቡላንስ ሪፈር ይደረጋል። ያው ፍሪ ሰርቪስ ነው፣ ግን አንዳንዶቹ ለአምቡላንስ ሹፌር አበልና ቤንዚን ይሞላሉ which is totally unacceptable። እሱም ብቻ አይደለም
ሚድዋይፍ አብሮ አካምፓኒ ሲያደርግ ሚድዋይፍ የት ነው የሚቀመጠው? ጋቢና ነው አይደል? ብዙ ጊዜ የሚቀመጠው የምናየው ከኋላ ሌበሪንግ ማዘር ምንቱ የሚታወቅ ነገር የለም። ግን ጋቢና ከሹፌሩ ጋር ነው ሚድዋይፍ የሚቀመጠው። ሁሉም እያልኩ አይደለም፣ ያየሁትን ነው የምናገረው። ስለዚህ ሪፈራል እንደዛ አይደለም። ሪፈራል ተደውሎ በኮሚኒኬሽን ላይዘን ኦፊስ ከዛ ካለው ጋር ተነጋግሮ ማኔጅመንት አብረው ተነጋግረው ነው የሚወሰነው እንጂ ዝም ብሎ ሪፈር ማድረግ ቤኔፊሻል አይደለም። ስለዚህ ኢፌክቲቭ ሪፈራል ወይ ጋር ሪፈራል የምንለው ነገር እኛ ሰርቪስ የማይሰጥ እኛ ጋር የማይሰጥ ሰርቪስ ሌላው የሚሰጥ ከሆነ ሪፈር ማድረግ ያስፈልጋል። ሪፈር ሲደረግ ምን ያስፈልጋል? ጥቅምና ጉዳቱን ማሰብ ያስፈልጋል። እኔ ማስታውሰው አሰላ በነበርኩበት ሰዓት ላይ የጆሮ ታምቡር በቫዮሌሽን ምክንያት የተተረተረ ነበር። ኤርድረም ፐርፎሬት የተደረገ ልጅ ነበረች። ልጁ ላገባሽ ብሎ ነው ታገቢኛለሽ አላት። እምቢ አለችው። እየመታ ደፈራት። የጆሮ ታምቡራ ተበጠሰ። አሰላ ይሄ ሰርቪስ ስለማይሰጥ ወደ አዳማ ሪፈር አደረጓት። የዛሬ 10 ዓመት ነግራችሁ ሪፈር ሲያደርጓት መሀል መንገድ ላይ ዴራ የሚባል ቦታ ላይ አግቶ አልፎ ይዟት ሄደ። ስለዚህ ሪፈር ሲደረግ ፕራይቬሲ እና ኮንፊደንሻሊቲ ሜንቴን መደረግ አለበት which is so crucial ነገር ነው። ስለዚህ ሪፈር የሚያደርገው ሰው ስለ ኬዙ ጉዳይ የሚያውቅ መሆን አለበት ማለት ነው። the other very important thing is documentation። የአብዛኛው ሚድዋይፍ አይደለም፣ የአብዛኛው ጤና ባለሙያ፣ የሁሉም ጤና ባለሙያ ችግሩ ዶክመንቴሽን ነው። ዶክመንቴሽን ካልጻፈን አልሰራንም ነው። ካልተጻፈ ሲባዛ በዜሮ በቃ የሰራነው ስራ በሙሉ ከንቱ ነው ቢሆን ይጠፋል። አይሆንም። ያየነው ነገር መጻፍ አለብን። ያው ሲኒየሮቻችሁን ታውቁታላችሁ፣ እናንተም ታውቃላችሁ በደንብ። ሰዓት ነው ጭቅጭቁ አይደል? ስንት ሰዓት መጣች ሌበሪንግ ማዘር፣ ስንት ሰዓት ነው የተኛችው፣ ስንት ሰዓት ሴስ ሰራ፣ ስንት ሰዓት ዲሳይድ ተደረገ፣ ስንት ሰዓት ካይተር ገባ፣ ስንት ሰዓት ወጣ አይደል? ጭቅጭቁ። ሰዓት is very important። መጻፍ አለብን። ዶክመንቴሽን 3 ጠቀሜታ አለው። ለሄልዝ ፕሮፌሽናል ግዴታ ነው፣ ሌጋል ፐርሱት ነው። እኔ ሲክሊፍ ጽፍ ወይንም የሆነ ወረቀት ጽፍ እኮ ለአንድ መስሪያ ቤት ሲክሊፍ ጽፍ እኔ ሄጄ እቺ ልጅ እኛ ጋር ታከማለች ብዬ እንደመናገር ነው የሚቆጠረው። ሁሉም ቦታ ተበጣጥሰን መሄድ ስለማንችል እኮ ነው ሲክሊፍ እኛን ወክሎ ህጋዊ ውክልና ኖሮት የሚሄደው። ሶ መጽሐፍ ለኛ ግዴታ ነው። ካልጻፍን አስቸጋሪ ነው። ህግ ነክ ነገር በጣም ክሩሻል ነገር ነው። ለሌጋል ፐርሱት ያገለግለናል። ለምሳሌ አንድ ሴት ጥቃት ደርሶባት ሶፍት ቲሹ ኢንጁሪ ቢኖራትና ዝም ብላችሁ ሪሰንት ኤቪደንስ ኦፍ ሴክሹዋል ኢንተርኮርስ ብቻ ብላችሁ ብትልኩና ለፍርድ ቤት ሪሰንት ኤቪደንስ ኦፍ ሴክሹዋል ኢንተርኮርስ ፕላስ ሶፍት ቲሹ ኢንጁሪ ብላችሁ ብትልኩ ህግ ፊት ያለው እይታ ሶፍት ቲሹ ኢንጁሪ አድ ያደረጋችሁበት ከፍ ይላል። አካል ማጉደል ተብሎ ከፍተኛ ቅጣት ነው የሚጣለው ማለት ነው። ስለዚህ እኛ ትንሽ ብለን የምንጽፋት ነገር ለክሊያንት በጣም ጠቀሜታ ነገር አላት ማለት ነው። አደር ቲንግ ኢዝ ዘ ፎር ክሊኒካል ኬር ክሊኒካል ኬር ይጠቅማል። ዛሬ አስቻለው ቢያይ ኔክስት ፍሬ ነው የምታየው፣ ከዛ አብዱራህማን ነው የሚያው። የተለያየ ሰው ስለሚያይ ዶክመንት ማድረግ መጽሐፍን የመሰለ ነገር የለም which is very very important። እሱ ነገር በደንብ መታሰብ አለበት። ዶክመንት ስታደርጉ የምታደርጉት ምንድነው? ሂስትሪ፣ ፊዚካል ኤግዛሚኔሽን፣ ላቦራቶሪ ፋይንዲንግ፣ ትሪትመንት ፕላናችሁን፣ ሜዲኬሽን የሰጣችሁትን እና ሪፈራል ካለ ሪፈራል ኮፒ ተደርጎ ፕላስ አፊዳቪት ሪፖርት ለፍርድ ቤት የሚጻፈው ወረቀት በ3 ኮፒ ተጽፎ አንዱ እኛ ጋር ይቀመጣል ካርድ ውስጥ፣ አንደኛው ለፖሊስ ይሰጣል ለፍርድ ቤት፣ አንደኛው ለክሊያንቷ ይሰጣል። that is affidavit ፎርማት ማለት ነው። ስለዚህ ዶክመንቴሽን is very very important። ዶክመንት ብቻ ማድረጋችሁ አይደለም፣ ምን ያስፈልጋል? ስቶሬጅ is very important። ከእናንተ እይታ ከወጣ ካርዱ ሊሰረግ፣ ካርዱ ሊጣፋ፣ ካርዱ ባላስፈላጊ ጉዳይ ሌላ ቦታ ሊጠፋ ስለሚችል ህግ ነክ ነገር ስለሆነ ካርዱን እናንተ ጋር ማስቀመጥ በጣም ያስፈልጋል። ግን ኮንፊደንሻሊቲ ሜንቴን መደረግ አለበት። በነገራችን ላይ አንዳንድ ሚዲያ አላጋጠማችሁም? ሌበሩ አዳየውን ነገር ካፌ ቁጭ ብሎ የሚያወራ አለ። ሌበሩ አዳየውን ጋይን ሄዶ የሚያወራ አለ። ኦራል ኢንኮንቲነንት የሆነ እንትኖች አሉ፣ ሰዎች አሉ። ሐኪምም ሁሉም አለ። ኦራል ኢንኮንቲነንት ይባላሉ እንደዚህ አይነት ሰዎች። ሁሉም ቦታ እየሄዱ ማውራት ያ ቶታሊ አክሰፕተብል አይደለም፣ ሌጋል ኢሹ አለው። ስለዚህ ኮንፊደንሻሊቲ ኤንድ ፕራይቬሲ ሹድ ቢ ሜንቴንድ። ኮንፊደንሻሊቲ ግን ለምሳሌ ለፖሊስ መናገር፣ ለሆስፒታል አለቃዎች መናገር፣ እነዚህ ግን ኮንፊደንሻሊቲን ብሬክ አድርጓል ተብሎ አይታሰብም። ሶ ዳት ኢዝ ቬሪ ቬሪ ኢምፖርታንት። መጽሐፍ